ሰላም ጤና ይስጥልን 5 ደቂቃችን ጀምሯል። የዕለቱን ዜናዎች ይዘን ቀርበናል። የመጀመሪያው ዜናችን የሚሆነው የሆርሙዝ ወሽመጥ በይፋ መከፈትና የቀጠናው የንግድ እንቅስቃሴ መነቃቃት ነው። የኢራን መንግስት ለሳምንታት ዘግታው የቆየችውና ለዓለም አቀፍ የነዳጅና የንግድ ልውውጥ እጅግ ወሳኝ የሆነውን የሆርሙዝ ወሽመጥ ከዛሬ ጀምሮ ለሁሉም አይነት የንግድ መርከቦች ክፍት መሆኑን በይፋ አብስራለች። ይህ ስትራቴጂካዊ የባህር መስመር መከፈቱ በሊባኖስና በእስራኤል መካከል የተደረሰውን የ10 ቀናት የተኩስ አቁም ስምምነት ተከትሎ የመጣ ሲሆን የኢራን ውጭ ጉዳይ ሚኒስቴር እንዳስታወቀው ውሳኔው የንግድ መርከቦች ያለምንም ስጋትና እንግልት እንዲንቀሳቀሱ ለማስቻል የታለመ ነው። የኢራን እስላማዊ ሪፐብሊክ የወደብና የማሪታይም ድርጅት መርከቦች አስቀድሞ በተቀመጠው የተቀናጀ የባህር መስመር በኩል ጉዟቸውን እንዲያደርጉ መመሪያ አስተላልፏል። ይህንን ያልተጠበቀና አስደሳች የተባለውን ውሳኔ ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ለኢራን ያላቸውን አድናቆትና ምስጋና ገልጸዋል። ትራምፕ ሆርሙዝን ስለከፈታችሁ አመሰግናለሁ በማለት መልእክታቸውን ያስተላለፉ ሲሆን ይህ እርምጃ በሁለቱ ሀገራት መካከል ለወራት ሰፍኖ የነበረውን ከፍተኛ የጦር ውጥረት ለጊዜውም ቢሆን ሊያረግበው እንደሚችል ተስፋ ተጥሎበታል። ቀደም ሲል አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎችን አግዳ የነበረ ቢሆንም አሁን ግን ሁለቱም ወገኖች በየበኩላቸው የነበሩትን ገደቦች በማንሳት ላይ ይገኛሉ። በአውሮፓ የተከሰተው የነዳጅ እጥረትና የአቪዬሽን ዘርፍ ቀውስ። በመካከለኛው ምስራቅ ለሳምንታት የዘለቀው ጦርነት በአውሮፓ ኢኮኖሚ ላይ ጥቁር ጥላውን ማሳረፍ የጀመረ ሲሆን በአሁኑ ወቅት አህጉሪቱ በታሪኳ አይተው የማታውቀው የጀት ነዳጅ እጥረት ገጥሟታል። ከ300 በላይ የአየር መንገድ ኩባንያዎችን የያዘው ማህበር እንዳስታወቀው በዚህ የነዳጅ እጥረት ምክንያት በዚህ ወር መጨረሻና በሚቀጥለው ወር መጀመሪያ ላይ በሺዎች የሚቆጠሩ በረራዎች ሊሰረዙ ይችላሉ። የዓለም አቀፉ የኢነርጂ ኤጀንሲ በበኩሉ የነዳጅ አቅርቦቱ ወደ ቀድሞ ሁኔታው ተመልሶ ገበያው እንዲረጋጋ ቢያንስ የ2 ዓመት ጊዜ ሊፈጅ እንደሚችል ግምቱን አስቀምጧል። በአሁኑ ወቅት በርካታ የአውሮፓ መንግስታት ነዳጅን በኮታ ማከፋፈል የጀመሩ ሲሆን ይህም በሰዎች እንቅስቃሴና በንግድ ልውውጥ ላይ ከፍተኛ ጫና እያሳደረ ይገኛል። የአሜሪካና የኢራን የሚስጥር ድርድር ዝርዝር ሁኔታ። በፓኪስታን አሸማጋይነት አሜሪካና ኢራን እጅግ ምስጢራዊ የሆነና የቀጠናውን ሰላም ሊወስን የሚችል ድርድር ያካሄዱ መሆኑ ተሰምቷል። አሜሪካ ለኢራን ያቀረበችው ዋና ጥያቄ ኢራን እስካሁን ያከማቸችውን የበለጸገ ዩራኒየም ሙሉ በሙሉ እንድታስረክብና የኒውክሌር ማበልጸጊያ ተቋሞቿን እንድታፈርስ የሚል ነው። በምላሹም አሜሪካ የታገደባትን 20 ቢሊዮን የአሜሪካን ዶላር ለመልቀቅ ቃል ገብታለች። ይሁን እንጂ ድርድሩ እስካሁን ስምምነት ላይ ያልደረሰው ኢራን የገንዘቡ መጠን ወደ 27 ቢሊዮን ዶላር እንዲያድግ በመጠየቋና የኒውክሌር ስራዋን የምታቆምበት ጊዜ ከ5 ዓመት መብለጥ የለበትም በማለቷ ነው። አሜሪካ በበኩሏ የ20 ዓመት የእገዳ ጊዜ እንዲቀመጥ በመፈለጓ በሁለቱ ሀገራት መካከል ያለው ልዩነት ሰፊ ሆኖ ቀጥሏል። የሂዝቦላና የእስራኤል የጦር ዛቻ። በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት ተደርጎ ውጊያው ለጊዜው ቢቆምም በሁለቱ ወገኖች መካከል ያለው የቃላት ጦርነት ግን ይበልጥ ተካሯል። የሂዝቦላ ከፍተኛ አመራሮች በሰጡት መግለጫ እስራኤል ከሊባኖስ መሬት ለቃ እስካልወጣችና የተፈናቀሉ ዜጎች እስካልተመለሱ ድረስ በምንም አይነት ሁኔታ ትጥቅ እንደማይፈቱ በይፋ አስታውቀዋል። በተቃራኒው የእስራኤል መከላከያ ሚኒስቴር እስራኤል ጋንዝ በሂዝቦላ ላይ የተከፈተው ዘመቻ ገና እንዳልተጠናቀቀና ዳግም ውጊያ ቢጀመር እስራኤል ማንኛውንም እርምጃ ለመውሰድ ዝግጁ መሆኗን ተናግረዋል። ይህ የሁለቱ ወገኖች ጠንካራ አቋም አሁን ያለው የተኩስ አቁም በማንኛውም ሰዓት ሊፈርስ እንደሚችል ትልቅ ስጋት ፈጥሯል። ለዛሬው ያዝናቸው ትኩስ ዜናዎች እነዚህ ናቸው። ለቻናሉ አዲስ ከሆናችሁ ዘወትር ትኩስ ዜናዎችን ስለምንለቅበት ሰብስክራይብ በማድረግ ቤተሰብ ይሁኑ።